ሰላም ጤና ይስጥልን። የሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርስቶ ማስቀደም ጀምራለን። በትግራይ ክልል ትምህርት ቤቶች በአስቸኳይ እንዲዘጉና የሁለት ወር ደሞዝ እንዳይከፈል ህወሓት አዋጅ ማወጁ ተሰምቷል። ይህንን ተከትሎ አነጋጋሪ መረጃ ወጥቷል፣ እንመለከተዋለን። በሌላ በኩል በአቶ አንጋሳ እና አቶ ታዬ ደንደዓ የተሰነዘረ የተባለው ተደጋጋሚ የግድያ ሙከራ በተመለከተ ፖለቲከኛው ጀዋር መሐመድ አንድ ሚስጥራዊ መረጃ ይፋ አድርጓል፣ እንመለከተዋለን። ይህን እንግዲህ አንፈጽምም ያሉ የጸጥታ ኃይሎች በርካቶች ሲመቱና ህይወታቸው ሲያልፍ ቀሪዎቹ መታሰራቸው ተገልጿል። በስፋት እናጋራለን። በሌላ መረጃ ይህ መረጃ ባለበት ኦሮሚያ ክልል ያለው የጸጥታ ስጋት አዳዲስ የሹመት ሽኮቻ ጋር መረጃዎች ሲወጡ ይገኛሉ። በሌላ መረጃ በተደጋጋሚ የተሰጠ መግለጫ ጠፉ የተባለው የሆነ ኃይል አልቻልናቸው ማጠቆን ሲል የኦሮሚያ ክልል መንግስት አነጋጋሪ መግለጫ ሰጥቷል። ምን አለ የሚለውን እንመለከታለን። አብራችሁ እስቆዩ። እኔንና ሌሎች በርከት ያሉ መረጃዎችን እናጋራለን። በድጋሚ እስከ ፕሮግራሙ ፍጻሜ አብረን እንቆይ። ዛሬ ከሰሜኑ የሀገራችን ክፍል በትግራይ ክልል ከተፈጠረው ወቅታዊ የውስጥ ፖለቲካ ውጥረትና አዲስ አስተዳደራዊ ውሳኔ ጋር የተያዘ አንድ እጅግ አነጋጋሪ ሰበር መረጃ ወጥቷል። በትግራይ ክልል ከመደበኛው የትምህርት የጊዜ ሰሌዳ ውጭ ትምህርት ቤቶች በአስቸኳይ ተማሪዎቻቸውን ፈጥነው እንዲያሰናብቱና እስከ ግንቦት 30 ቀን 2018 ዓ.ም ሙሉ በሙሉ እንዲዘጉ መመሪያ መውረዱ ተገልጿል። ወደ መረጃው ስንገባ በትግራይ ክልል የሚገኝ ትምህርት ቤቶች ከመደበኛው እቅድ በአሁኑ ሰዓት የዓመቱን የተማሪዎች ማጠቃለያ ፈተና በአስቸኳይ ለመስጠት እየተዘጋጁ መሆኑ ታውቋል ተብሏል። የመረጃ ምንጮች በገለጹ መረጃ እንደሚያመላክተው ከሆነ የክልሉ ትምህርት ቢሮ በፈረመው ይፋዊ ደብዳቤ መሰረት ሁሉም ዞኖች፣ ወረዳዎችና ከተማ አስተዳደሮች ትምህርት ቤቶች እስከ ግንቦት 30 ቀን ድረስ ሙሉ በሙሉ እንዲዘጉ መመሪያ ደርሷቸዋል ተብሏል። ይህ ውሳኔ ከመደበኛው የትምህርት ማጠቃለያ ጊዜ በአማካይ የአንድ ወር ያህል ቀደም ብሎ የተላለፈ መሆኑ የዓመቱን ትምህርት ገና ያላጠናቀቁም ተማሪዎችና ወላጆች ላይ ድንገተኛ መደናገጥና ስጋት ፈጥሯል ሲሉ ገልጿል። በርካታ ወላጆች ትምህርት ቤቶች ለምን በዚህ ፍጥነት ሊዘጉ እንደተፈለገ ከአስተዳደር የሰጠ ግልጽ ምክንያት ባይኖርም በአካባቢ ካለው ወቅታዊ ውጥረት ጋር የተያያዘ ሊሆን እንደሚችል ያላቸውን ስጋት ገልጿል። ይህ አስቸኳይ መመሪያ የወጣው በክልሉ ከፍተኛ የፖለቲካ መዋቅር ለውጥ ከተደረገ ከጥቂት ቀናት በኋላ መሆኑም ጉዳዩን ይበልጥ አነጋጋሪ አድርጎታል ሲሉ ገልጿል። መረጃዎች እንደሚጠቁሙት ከሆነ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ጀነራል ታደሰ ወረደን ከመሪነት ሚናቸው ማንሳት የመሪውን ቢሮ መቆጣጠሩ ተከትሎ ለመጀመሪያ ጊዜ ባደረገው የካቢኔ ስብሰባ ላይ ስለ ዓመቱ የትምህርት የጊዜ ሰሌዳ መወያየቱም ይፋ ሆኗል። ይህንን የካቢኔ ውይይት ተከትሎ የወረደው ጥብቅ መመሪያ ክልሉ በአሁኑ ወቅት ያለበትን የውስጥ ውጥረት የሚያሳይ ነው ተብሏል። ከተባራሪ መረጃዎችና ከነዋሪዎች ስጋት መረዳት እንደሚቻለው ህወሓት በፕሪቶሪያ ሰላም ስምምነት መሰረት ትጥቅ ፈተው የነበረው የቀድሞ ተዋጊዎች ጨምሮ በተለያዩ አካባቢዎች የሰው ኃይል እያሰባሰበ እንደሆነና በአንዳንድ ስፍራዎችም የኃይል ምልመላዎች እየተካሄደ መሆኑን ስጋቱን ከፍ አድርጎታል። ከዚህ የትምህርት ቤቶች መዘጋት ጋር ተያይዞ የህወሓት አመራር በአሁኑ ወቅት የአስቸኳይ ጊዜ አዋጅ ለማወጅ የተዘጋጀ መሆኑን የሚጠቁሙ መረጃዎች እየወጡ ይገኛሉ። የትምህርት ቤቶች በ20 ቀናት ውስጥ ሙሉ በሙሉ መዘጋትና ይህ የአስቸኳይ ጊዜ አዋጅ ዝግጅት በሰኔ ወር ውስጥ ሊኖር ስለሚችል አዲስ የጸጥታ መስተጓጎል ወይም የግጭት መቀስቀስ ስጋት በነዋሪው ዘንድ ትልቅ መነጋገሪያ ሆኗል ተብሏል። በተለይ ገዢው መንግስት በሚቀጥለው ምርጫ ካደረገ መንግስት በኋላ ህጋዊ መንግስት በማለት ወደ ግጭት ሊያመራ እንደሚችል በመግለጽ ላይ ሲሆንም ይህንን የፌዴራል መንግስቱን ጥቃት በጋራ ለመከላከል ከሰሞኑ ራሱን ጽምዶ በማለት የሚጠራው ጥምር ቡድን ሱዳን ላይ መሰባሰቡ ይታወሳል። በተለይ በሀገር ውስጥ ከገዢው መንግስት ጋር የሚፋሉ ኃይሎች ሻዕቢያ፣ የህወሓት፣ የሱዳን ኃይሎች በጋራ በመሆን ከሰሞኑ ሱዳን ላይ ባደረጉት ስብሰባ በቀጣይ በጋራ በሆነ በገዢው መንግስት ላይ የተጠናከረ እርምጃ በመውሰድ ከስልጣን ማባረር ውሳኔ ላይ ደርሷል ተብሏል። ባለበት ህወሓት ወደ ስልጣን ከመጣ ማግስት በኋላ በትግራይ አነጋጋሪ ውሳኔ ማሳልፏል። የሁለት ወራት ደሞዝ የለም ሲል ህወሓት አውጇል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል ለሚገኝ ማንኛውም የመንግስት ሰራተኛ የግንቦትና የሰኔ ወር ደሞዝ እንዳይከፈል የሚል ጥብቅ መመሪያ አስተላልፈዋል። ዶክተር ደብረጽዮን ለክልል ዞኖች፣ ወረዳዎችና ለጠቅላይ ፍርድ ቤት ጭምር ባስተላለፉት የጽሁፍ ትዕዛዝ ለሁለት ወራት ደሞዝ የለም፣ ይህንን ከወዲሁ እወቁ ሲሉ አስጠንቀዋል።
ለውሳኔው እንደ ምክንያት የቀረበው የሀብት ውስንነት መኖርና ፍትሐዊ የደሞዝ ማስተካከያ ለማድረግ መታሰቡ ቢሆንም ቡድኑ ፌዴራል በጀት ከልክሎናል በማለት አስቸኳይ የሀብት ማሰባሰብ ስራ እንደሚጀምርም አዟል። ይህ ይፋዊ መግለጫ የበጀት እጥረት ቢለውም ታዛቢዎችና የፖለቲካ ተንታኞች ግን ውሳኔው ህወሓት ላይ ለአዲስ ጦርነት ወታደራዊ ግጭት እያደረገ ያለውን ሰዎች ዝግጅት የሚያሳይ ግልጽ ማሳያ ነው ብለዋል። ህወሓት ይህንን በወሰነበት ሰዓት የፌዴራል መንግስት ተሿሚ የነበረው ጀነራል ታደሰ በመቀሌ በቁም እስር ላይ ማድረጉ ሲሰማ በርካቶች የብልጽግና መንግስት ጀነራሉን ከእስር ያስፈቱ ዘንድ በመጠየቅ ላይ ሲሆኑ ገዢው መንግስት ግን የራሳቸው ጉዳይ ያለ በሚመስል መልኩ ጀነራል ታደሰ ወረደ በመቀሌ በቁም እስር ላይ እንዲቀመጥ ተደርጓል ሲሉ የመረጃ ምንጮች ገልጸዋል። ሌላው ዛሬ በሀገሪቱ የፖለቲካ መዋቅርና በታዋቂ ፖለቲከኞች ደህንነት ዙሪያ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ የሆነ ያለ አንድ እጅግ አነጋጋሪ ሰበር መረጃ ወጥቷል። ታዋቂው የፖለቲካው ሰው አቶ ጀዋር መሐመድ በማህበራዊ ገጹ ባጋራው መረጃ መሰረት በአቶ አንጋሳ ኢብራሂም የፓርላማ አባሉና በአቶ ታዬ ደንዳ የቀድሞ ሚኒስትር ላይ በተደጋጋሚ ጊዜያት የግድያ ሙከራ ተሰንዝረው እንደነበር ይፋ አድርጓል። ወደ መረጃው ስንገባ አቶ ጀዋር መሐመድ ያወጣው ሪፖርት ዋቢ በማድረግ እንደተገለጸው ከሆነ የፓርላማ አባሉ አቶ አንጋሳ ኢብራሂም በተለይ የከረዩ አባገዳዎች ግድያ ጉዳይ በይፋ ተናግረው ካጋለጡበት ቅጽበት ጀምሮ ከፍተኛ የደህንነት ስጋት እንደተጋረጠባቸው ተገልጿል። መረጃው እንደሚጠቁመው ከሆነ በወቅቱ በአቶ አንጋሳ ላይ እርምጃ እንዲወሰድ ትዕዛዝ ተላልፎ የነበረ ሲሆን ለእርሳቸው ጥበቃ እንዲሆን ተመድቦ የነበረው ሙያዲን የተባለ ፖሊስ የተሰጠውን ትዕዛዝ አልፈጽም በማለት በጽኑ ተቃውሟል ተብሏል። ይሁን እንጂ የጥበቃ ሚኒስትር ያወጣል በሚል ጥርጣሬ ወዲያው ህይወቱን እንዲያልፍ መደረጉን ጀዋር መሐመድ ባወጣው መረጃ ይፋ አድርጓል። በመቀጠል ሌላ የተደራጀ ቡድን በአዳማ ከተማ ጃፋር በተባለ ግለሰብ ቤት አቅራቢያ በአቶ አንጋሳ ላይ እርምጃ ለመውሰድ ቢንቀሳቀስ አቶ አንጋሳ በስፍራው ባለማግኘታቸው ሙከራው ሳይሳካ ቀርቷል ብሏል። ይህ ጉዳይ የሀገር መከላከያ ሰራዊት ከፍተኛ አመራሮች ዘንድ መድረሱ ተከትሎ ተጨማሪ አደጋ እንዳይደርስ ጥበቃ ተደርጎላቸው አቶ አንጋሳ ወደ ድሬዳዋ እንዲሸኙ መደረጉን በሪፖርቱ ላይ ተመላክቷል። በአቶ አንጋሳ ላይ ከተነዘረው ጥቃት በተመሳሳይ ሁኔታ ሌላው ታዋቂው የፖለቲካው ሰው አሁን በስር ላይ የሚገኙት የቀድሞ ሚኒስትር አቶ ታዬ ደንዳ በተመሳሳይ መልኩ እስከ 3 ጊዜ የሚደርስ የግድያ ሙከራ እንደተሰነዘረባቸውና በተለያዩ ምክንያት ማምለጥ እንደቻሉ አቶ ጀዋር መሐመድ መረጃውን ይፋ አድርጓል። ይህንን በአቶ ታዬ ላይ ሊፈጸም የነበረ ጥቃት ያከሸፈና ትዕዛዝ አንቀበልም ያሉ አንዳንድ የጸጥታ አባላት በአሁኑ ሰዓት ለእስር መዳረጋቸው፣ ቀሪዎች ደግሞ ከስራ ተባረው እንደሚገኙ ጀዋር መሐመድ በሰጠው መረጃ ይፋ አድርጓል። አቶ ጀዋር በመረጃው ላይ በግልጽ እንዳስቀመጠው ከሆነ በእነዚህ ሁለት ታዋቂ ግለሰቦች ላይ የግድያ እርምጃ እንዲወሰድ ትዕዛዝ አስተላልፈዋል ያላቸው ከፍተኛ የጸጥታ አመራር ማለትም አራርሳ መርዳሳና አበበ ገረሱ የተባሉ ግለሰቦች ስም በይፋ ጠቅሷል። አቶ ጀዋር መሐመድ በማጠቃለያ ላይ እንደመሰከረው በአሁኑ ወቅት በኦሮሚያ ክልል ውስጥ ያለው መዋቅራዊና አስተዳደራዊ ክፍተቶችን እንዲሁም ህገወጥ አሰራሮችን ከማንም ሰው ቀድመው ነቅተው በይፋ ማጋለጥ የጀመሩት አቶ አንጋሳ ኢብራሂም እና አቶ ታዬ ደንዳ መሆናቸውን እውነቱን መመስከር አስፈላጊ ነው ብሏል። ይህ መረጃ በማህበራዊ ሚዲያ ላይ በሰፊው መሰራጩ ተከትሎ ብዙዎቹ በክልሉ ባለው የፖለቲካ አደረጃጀትና በከፍተኛ አመራር መካከል ስላለው የውስጥ ውጥረትና የደህንነት ዋስትና ጥያቄ እያነሱ ይገኛል። ጉዳዩ በተመለከተ ስማቸው ከተጠቀሱት የጸጥታ አመራሮች ሆነ ከክልል መንግስት መዋቅር በኩል የሚሰጠው ይፋዊ ምላሽ ወይም ማብራሪያ በቀር የምንከታተልና የምናጋራ ይሆናል። ጀዋር ይህንን መረጃ ባወጣበት ሰዓት የሆነ ካይሮ ዳግም ላይመለሱ አጥፍተናል ሲል የነበረው የክልሉ መንግስት አሁን አልቻልኳቸውም አጠቁ በማለት እንዲህ ሲል ገልጿል። በአጠቃላይ የኦሮሚያ ክልል አስተዳደር ጸጥታ ቢሮ ትናንት በማህበራዊ ሚዲያ ገጹ ባወጣው መግለጫ በክልሉ በአንዳንድ አካባቢ ጸጥታ ሁኔታ መሻሻል ቢያሳየም አሁንም ድረስ ግን ከባድ የደህንነት ፈተናዎች መኖራቸውን ገልጿል። የቢሮ ኃላፊ ኮሚሽነር አራርሳ መርዳሳ ሸኔ ስለ የጠሯቸው ታጣቂዎች በከባድ ወንጀል ከሰውታል። እንደ ኮሚሽነር አራርሳ ገለጻ የሰላም ጥሪውን ውድቅ ያደረጉት ታጣቂዎች ሰላም መርጠው ወደ ህብረተሰብ የተመለሱት የቀድሞ የሰራዊቱን አባላት እያደኑ መግደል፣ ቤተሰቦቻቸውን ማገት እንዲሁም መኖሪያ ቤታቸውን ማቃጠል ዋነኛ ስራቸው አድርገውታል ብሏል። እነዚህ አካላት አርሶ አደሩና ባለሀብቱን በማስፈራራት ላይ የተሰማሩ የውጭና የውስጥ የጥፋት ኃይሎች ተላላኪ ቡድኖች ናቸው ያለው ኮሚሽነር
አሁን ያለው ብቸኛ አማራጭ በሕግ የበላይነት የማጽዳት እርምጃ መውሰድ ብቻ መሆኑን ተናግሯል። በክልሉ ያለው የጸጥታ ችግር በዘላቂነት ለመፍታት የኦሮሚያ ክልል መንግስት ከኦሮሞ ነጻነት ሰራዊት መገንጠሉን ካስታወቀና በቅርቡ የማዕከላዊ ዕዝ አዛዥ ጃልሰኒ በሚመራ ቡድን መካከል ህዳር 22 ቀን 2017 ዓ.ም የሰላም ስምምነት መፈራረማቸው ይታወሳል። ይህንን ስምምነት ተከትሎ ከምዕራብ ሸዋ ዞን ከተለያዩ ወረዳዎች ከ800 በላይ ታጣቂ ወደ ሰላማዊ ህይወት መመለሳቸው የክልሉ ሚዲያ ኦቢኤን በሰዓቱ ዘግቦ ነበር። ይህን የሰላም ስምምነት ተከትሎ የክልሉ መንግስት ከመንግስት ጋር ተስማሙት የቀድሞ የኦሮሞ ነጻነት ሰራዊት አመራር ከፍተኛ የፖለቲካ ሹመት ሰጥቷል። በዚህ መሰረት የቀድሞ የማዕከላዊ ዞን አዛዥ ያደሳ ነጋሳ ወይም በትግል ስሙ ጃልሰኝ በቢሮ ኃላፊ ማዕረግ የርዕሰ መስተዳድር ወይም የሽመልስ አብዲሳ የሰላም ደህንነት ጉዳይ አማካሪ አድርጎ መሾሙ ይታወሳል። አቶ ኦሮሚያ ረቦማ የኦሮሚያ ክልል አቃቤ ሕግ ምክትል ኃላፊ እንዲሁም አቶ ቶሌራ ረጋሳ የኦሮሚያ ክልል ጸጥታ አስተዳደር ቢሮ ምክትል ኃላፊ ሆነው መሾማቸው ተረጋግጦ ነበር። ይሁን እንጂ የሰላም ስምምነትና የመንግስት ሹመት በሌላኛው ወገን ላይ ጠንካራ ተቃውሞ አስነስቷል። በጃል መሮ የሚመራው የኦሮሞ ነጻነት ሰራዊት በይፋ ባወጣው መግለጫ ከመንግስት ጋር የሰላም ስምምነት የተፈራረሙት አካላት ከወራት በፊት በስነ ምግባር ጉድለት ከሰራዊቱ የተባረሩ ግለሰቦችን በአሁኑ ወቅት ሰራዊቱን የሚወክሉ አይደሉም ሲል ማስተባበሉም ይታወሳል። መግለጫው አክሎ እነዚህ አካላት ከሰራዊቱ አፈንግጠው የወጡ አስመስሎ በመንግስት በኩል የሚቀርበው መረጃ ፍጹም ሐሰትና የህዝብን ስነ ልቦና ለመግዛት የቀረበ ማታለያ ሲል ተችቶት ነበር። ይህ በእንዲህ እንዳለ መንግስት ችግሩን ለመፍታት ከሀገር ሽማግሌና ከአባ ገዳዎች ጋር ውይይት እያደረገ መሆኑን ቢገልጽም በክልሉ በተለያዩ አካባቢዎች ያለው ወታደራዊ ውጥረት ግን አሁንም እንደቀጠለ መሆኑን ታዛቢዎች ይናገራሉ። የክልሉ መንግስት ባለፉት ዓመታት የሸኔ ኃይሎች ተደራድረው ገብተዋል፣ የቀሩት አልቀዋል በማለት በተደጋጋሚ መግለጫ ቢሰጥም ቢከርምም ከዛም አልፎ በድሮንና በከባድ መሳሪያ ታግዞ ውጊያ ቢያደርግም አሁን ግን በመጨረሻው ሰዓት በተለይ ምርጫው በተቃረበበት ሰዓት የሸኔ ኃይሎች አጠቁ ድረሱን ለማለት ተቀጥሎ በርካቶች በመገረም ላይ ናቸው። የተከበራችሁ አድማጭ ተመልካቾቻችን በኦሮሚያ ክልል በመንግስትና ታጣቂ ኃይሎች መካከል ስላለ ወቅታዊ የክስ ማዕበልና ስለ አዲሶቹ ከፍተኛ ሹመት የደረሰን ወቅታዊ ሰበር መረጃና ሌሎች ይህን ይመስል ነበር። በክልሉ የተጀመረው የሰላም ስምምነትና የተሰጡ ሹመቶች ዘላቂ ሰላም ሊያመጡ ይችላሉ ይላሉ ወይንስ ደግሞ ውጥረቱን ይበልጥ ያባብሳሉ? በዚህ ጉዳይ ላይ ሀሳባችሁን ከታች ባለው ኮሜንት መስጫ ሳጥን ላይ በሰለጠነ መንገድ እንድታጋሩ በአክብሮት ይጋብዛል። መረጃው ለሌሎች እንዲደርስ ቪዲዮ ላይክና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እና ዱላን በመንካት የቤተሰብ በሆነ አባል የሆኑ ሰላም ለሀገራችን መልካም ቆይታ